ቼዝ በዓለም ላይ ካሉት ጥንታዊ ጨዋታዎች አንዱ ነው። እንዴት ማሰብ፣ ማቀድ እና በህይወት ውስጥ የተሻሉ ውሳኔዎችን ማድረግ እንደሚችሉ ሊያስተምሩት የሚችል ጨዋታ ከብዙ ሺህ ዓመታት በፊት የተጀመረ ጨዋታ ነው። ሆኖም ግን ኢትዮጵያ ውስጥ ብዙም አይስተዋልም። ይሄ ለምን ሆነ? ቼዝንስ ብንማር ምን ይጠቅመናል? እንዲሁም የቼዝ አጨዋወትን ዛሬ አብረን እናያለን። ይህ የቼዝ ታሪክ ነው እና ለምን ኢትዮጵያውያን መማር እንዳለባቸው። የቼዝ አመጣጥ። ቼዝ በአሁኗ በኢንዲያ በ6ኛ ክፍለ ዘመን የተፈጠረ ነው። ኢንዲያ የመጀመሪያዊቱ ቼዝን የፈጠረች ናት። ወደ 6ኛው ክፍለ ዘመን እንሂድና ቼዝን እንየው። ቻቱራንጋ ይሉታል፣ ቻቱራንጋም ይባላል። 4 ፒሶች ሲኖሩት የጦር 4 ክፍሎች ናቸው። 7ኛው ክፍለ ዘመን ጋር እንሂድና ፐርሺያ እንሄዳለን። ፐርሺያ ደግሞ ከኢንዲያ የተቀበሉትን ሻትራንጃ ይሉታል። ነገስታትና ንጉሶች ይጫወቱታል። በመቀጠል 10ኛ ክፍለ ዘመን ዩሮፒያን ከፐርሺያ በመቀበል ቼዝን ዲቨሎፕ አደረጉ። ታክቲኮችን ቀየሩ። ለምሳሌ ኩዊን ወደ ፈለገችው እንድትሄድ አድርገዋታል። እነ ናፖሊየን እና የመሳሰሉ ጀነራሎችም ተጫውተውታል። ቻፕተር 1 እና 2 አይተናል። አሁን ቻፕተር 3 እንዴት ቼዝ እንደምንጫወት አብረን የምናይ ይሆናል። በጣም ኢዚ ነው፣ ለመረዳትም ለማስረዳትም በጣም ኢዚ የሆነ ቻፕተር ነው ይሄ። እንደምታዩት 16 ፒሶች አሉት። ፒሶች ማለት እነዚህ ኤሌመንቶች የምንጫወትባቸው ኤሌመንቶች 16 ናቸው። ኢች 16 ነው። ለእኔ አሁን ነጩን እንደማሳያችሁ ነጮቹ 16 ናቸው። የተቀናቃኝ ጥቁሮቹም 16 ናቸው። ቦርዱ 8 በ8 ነው። እንደምታዩት 1 2 3 4 እስከ 8 ይሄዳል። 8 በ8 አጠቃላይ 64 ስኩዌሮች አሉት። 64 ስኩዌር አለው ማለት ነው። አሁን አብረን እያንዳንዱን ፒስ አብረን የምናየው ይሆናል። መጀመሪያ ከቼዝ ፒሶች መካከል የምናየው ፖን ይባላል። ፖኖች እነዚህ 8 ፒሶች ናቸው። እያንዳንዱ የቼዝ ፒስ የተለያዩ አካሄዶችና ሩሎች አሉት። የመጀመሪያውን ፖን እኔ ፖኖች ወደ ላይ ብቻ ነው መሄድ የሚችሉት። ወደ ጎን መሄድ አይችሉም። ዲያጎናል መሄድ አይችሉም። ወደዚህ መሄድ አይችሉም። ኦር ደግሞ ወደዚህ መሄድ አይችሉም። ጀስት ፎርወርድ። አሁን ቼዝ ስንጫወት እንዲህ ባለ ቦርድ ነው። የትም ሀገር ብትሄዱ፣ የትም ቦታ ብትሄዱ ቼዝ ፒሶች እንዲህ ነው የሚቀመጡት። እነዚህን ኢኒሺያል ፕሌስ እንላቸዋለን። ፖን ኢኒሺያል ፕሌስ ላይ ሆኖ ወይም ደግሞ መጀመሪያ ቼዝ ስንጫወት ሁሌ እንድታስታውሱ ቼዝ ስንጫወት ዋይት ነው የሚጀምረው። እዚህ ጋር ዋይት የኔ ፒስ ማለት ነው። 2 ያስኬደኛል፣ ምክንያቱም ኢኒሺያል ፖይንት ላይ ስላለ። 2 ሄድኩኝ፣ እሱ 1 ሄደ። አሁን ከኢኒሺያል ፕሌስ ስለተነሳው አንዴ ብቻ ነው መሄድ የምንችለው። አንዴ ብቻ። ይኸው በብላክ ከፈለጋችሁ ዲያርገን እንዲህ ይመጣል። አሁን ፖን እንዴት ነው የሚበላው ወይም ደግሞ የተቀናቃኙን ፒስ የሚወስደው ካልን ዲያግኖል እንዲህ ነው መውሰድ የሚችለው። ወደ ፊት ለፊት አይወስደውም። ከዳማ ለዩትና ወደ ፊት ለፊት አይወስደውም። ወደ ጎን ብቻ ነው የሚወስደው። ወሰድኩበት። this is pawn። አሁን ደግሞ የምናየው ናይት እዚህ ጋር እንደምታዩት የፈረስ ቅርጽ ያለው የቼዝ ፒስ ነው። ይሄ ቼዝ ፒስ ከሌሎቹ ፒሶች የሚለየው በአካሄዱ ነው። ሌሎች ፒሶች በስኩዌሩ ወደ ዳያጎናል፣ ወደ ላይ፣ ወደ ፊት ለፊት፣ ወደ ጎን ይሄዳሉ። ግን ይሄ ጃምፕ ያደርጋል፣ ከሌሎቹ አንጻር ይዘላል ማለት ነው። አሁን እዚህ ጋር ነካውት
ናይቱን ፒስ የሚሄድባቸውን ቦታ ማርክ እያደረግልኝ ነው። እነዚህን ማርክ ባያደረግልኝና በቼስ ቦርድ ላይ እንዴት በቀላሉ ልናውቃቸው እንችላለን ብንል አንድ ትሪክ ያሳያችሁ። እሱም ከናይቱ ፊት ለፊት ኦር ደግሞ ወደ ጎን በፈለጋችሁበት አቅጣጫ 2 ስኩዌር ቁጠሩ። 1 2። ከነዚህ 2 ስኩዌሮች ምን እንሰራለን? ቲ የሚል ፊደል እንሰራለን። እንዲህ ቲ ይሰራል። ስለዚህ 1 2 ቆጠርን፣ ቲ ሰራን፣ እነዚህ ቦታ አገኘን። እንደገና ወደ ላይ 1 2 ቲ ሰራን፣ ቲ ፊደሏ ማለት ነው ሰራን። 1 2 እነዚህን ሁለቱ አሁን ሊበላ ይችላል። አሁን እዚህ ጋር ብነካው በላው ማለት ነው። እንደገና እዚህ ጋር 1 2 ቲ ሰራ እዚህ ጋር መጥቶ በላው። ሶ ዲስ ኢዝ ናይት። ሶስተኛ ላይ የምናየው ደግሞ ቢሾፕ እዚህ ጋር ያለችው ፒስ ናት። ቢሾፕ ዲያግናል ብቻ ነው መሄድ የሚችለው። ማለትም ወደዚህ እንዲሁም ወደዚህ፣ መጨረሻ ላይ ወደዚህ። ከዚህ ውጭ ወዴትም ሊሄድ አይችልም። ቢሾፕ ለምሳሌ የኛውን ቴክ እናደርጋለን። ወሰደው እዚህ ፖዚሽን ላይ ሆኖ ይሄን ተጫውቶ ይሄንንም መውሰድ ይችላል። ሶ ኢዚ ቢሾፕ ኢዚ ነው። ዳያግናል ብቻ ነው መሄድ የሚችለው። ሶ ዲስ ኢዝ ቢሾፕ። በመቀጠል የምናየው ሩክ እዚህ ጋር የምታዩት መሀል ላይ ያለው ፒሳችን ነው። ሩክ የሚሄድበት አቅጣጫ ወደ ላይ፣ ወደ ጎን እንዲሁም ወደ ታች፣ ዳያግናል ሳይሆን ቀጥ ባለ መስመር ላይ ወይም ደግሞ ስኩዌር ላይ የሚሄድ ነው። ለምሳሌ እዚህ ጋር ቴክ እናደርጋለን። ይህን ተጫወተ። አሁንም ቴክ እናደርጋለን። ይህን ተጫወተ። ከዛ ቴክ እናደርጋለን። ሶ ሩክ በአራቱ አቅጣጫ በስኩዌር ቀጥ ባለ ስኩዌር የሚንቀሳቀስ ነው ማለት ነው። መጨረሻ ላይ የምናየው ኩዊን ወይም ደግሞ ንግስቷ። ኩዊን ከሁሉም ፒሶች በጣም እንቅስቃሴ የምታደርግ በጣም አደገኛ ፒስ ናት። እሷም ክሊክ እናርግና እንየው። አሁን እዚህ ጋር ክሊክ አረኩት፣ እያያችሁ ነው። በፈለገችበት ቦታ ትሄዳለች። ወደ ጎን ዳያግናል፣ ወደ ላይ እንደ ሩክ ጃምፕ ማድረግ ብቻ ነው የቀራት እንጂ በፈለገችበት ቦታ ልትሄድ ትችላለች። አሁን ለምሳሌ ይሄኛውን ትወስዳለች፣ ከዛ ይሄን ያሸሸዋል። እንደገና እዚህ ታች አመጣዋለሁ፣ አንቀሳቀሰው፣ ከዛ እዚህ ጋር አያችኋ፣ በፈለገችበት ቦታ የምትሄድ ብቸኛዋ ፒስ ኩዊን ናት። ሶ የመጨረሻው ብዙም ቫልዩብል የለውም ስላችሁ፣ ጌሙ ቼስ እንጫወት፣ አላማው ይሄኛውን ኪንግ መያዝ ነው። በቃ ከዳማ የሚለየው ይሄ ነው። ሌላ አንደኛ ከዳማ የሚለየው ይሄኛው ነው። ይሄኛውን ኪንግ መያዝ ነው። እንቅስቃሴ ማሳጣት ኦር ደግሞ እንዳይንቀሳቀስ ማድረግ መብላት። በቃ ኪንግ ደግሞ እንደምታዩት በየስኩዌሩ ይሄዳል። ባለበት ስኩዌር ወደዚህ ይሄዳል። እዚህ ጋር ተጫወትኩ፣ ወደዚህ ሄደ። እንደገና እዚህ ጋር ተጫወትኩ። አያችኋ፣ በየስኩዌሩ ማለት ነው። ባለበት አንድ ስኩዌር ወደ ላይ ወደ ጎን ምናምን ይሄዳል። ሶ ዲስ ኢዝ ቼስ ፒሶች። በስተመጨረሻ የምናየው የእነዚህ ፒሶች ቫልዩ ስንት ነው የሚለው ነው። በመጀመሪያ የምናየው ፖን 1 ፖይንት አላት ወይም ደግሞ 1 ቫልዩ። በመቀጠል ቢሾፕ 3 አለው። እንደገና ናይት 3 አለው፣ ተመሳሳይ ናቸው። አራተኛ ላይ ሩክ ደግሞ 5 አለው። በስተመጨረሻ ኩዊን 9 አላት።